መንፈሳዊ ሰው ከሆንክ ዳሌ ጡት አይታይም። መንፈሳዊ ሰው ከሆንክ አንተ የሚታይ ተልእኮ ብቻ ነው። ተልእኮ ነው። በከንቱ ነው ጄልዛቤል ፋሽን ሾሄ ትርኢት የምታሳየው። እሱን የሚያይበት ሁኔታ ውስጥ አይደለም። የእግዚአብሔር ቁጣ የሚንቀለቀልበት ሰው ነው እዩ። ስለ እግዚአብሔር ሊበቀል ያረከሱትን ምድር እንደገና ለመቀደስና ለባለቤቱ ለያህዌ ለመመለስ እየተጣደፈ ያለ ሰው ነው። አንዳንድ እንደ ጄልዛቤል አይነት መንፈስ ያለባችሁ ሴቶች በጣም የምትደክሙ አገልጋዮችን ለመጣል ማሰናከያ ለመሆን ቁም ስቅላችሁን የምታዩ አትድከሙ። ጊዜው እያለቀ ዘመኑ እያለቀ የጌታ ኢየሱስ ክርስቶስን ወንጌል በምን አይነት ፍጥነት እናድርስ እያልን እንኤውላችሁ አይምሯችንም አካላችንም ቢዚ በሆነበት በዚህ ሰዓት ያንቺን የፈረስ ጭራ እንዲህ ብታረኪ እሱ የሚታይበት ሰዓት ላይ አይደለም። ምንም አይነት ገንዘብ ይውጣበት ለተቀባሹ ሽቶ ራስሽ ላይ ኢንቨስት ላደረግሽባቸው ባዕድ ነገሮች ብዙ ዋጋ ከፍለሽ ሊሆን ይችላል። ሶሪ ግን ትኩረት በእግዚአብሔር መንግሥት ላይ ነው። አሜን። እና ጄልዛቤል እንደዛ አይነት ሐሳብ አገልጋዩን ልታሰናክለው ደግሞ ትኳላለች። ሰላም ነው አለች። ምን ሰላም አላችሁ አንቺና አባትሽ ቤቶች እያላችሁ ብሎ ጦሩን ከታች ነው የጀመረው። ከኔ ጋር ማን አለ አለ። ወታደሮቹ አለ አሉ። ፈጥፍጧት ከላይ ወጡና ከላይ ለቀቋት። እታች ወርዳ ቲማቲ እታች ወርዳ ቤተ መንግሥቱን ገብተው ፈትሸው ምን ብለው ወጡና ባይሆን የነገሥታት ዘር ናት በድኗ በክብር መቃብር ውስጥ ይረፍ ወስዳችሁ ቀበሯት ብሎ ትእዛዝ አስተላለፈ። እሺ ብለው እነዛ የጣሏት ወታደሮች ሲወርዱ ከእጆቿ ጣቶችና ከእግሮቿ ጣቶች በቀር ከጸጉሯ በቀር ምንም አልቀረም። እግዚአብሔር ቃል ተናግሯል በኤልያስ የምስኪኑን የናቡቴን ደም ውሾች እንደላሱት ያንቺንም ደም ውሾች ይልሱታል ተብሎ ነበር። እግዚአብሔር ተናገረ፣ ይፈጸማል። ግፍ አትስሩ።